ልቅር ብሄድስ ምን ይዤ ልሂድ እያለች የምትጠይቅ የምትዋልል የምታመነታ ነፍስ ወዲህ ዞር ስልም አያታለሁ። በቃኝ ብላ በድፍረት አገር ቤት የገባች ነፍስ። ሆኖም ግን ለተወሰነ ጊዜ በቤተሰብ ቆይታ አድርጋ ያሰበችውና የጠበቀችው ባለማግኘቷና ባለማየቷ ግራ ገብቷትና ካርታ ጠፍቷት ወደ ስደቱ ዓለም ልቅር ልመለስ ብላ የምታጎበክብ ማረፊያ ያጣች ነፍስ፣ ከርታታ ነፍስ። ሐቂቃ ይህች ነፍስ ታሳዝነኛለች። ብክነቷ ያሳዝነኛል። እረፍት ማጣቷ ያሳስበኛል። እንደ ጣረች እንደ ለፋች ለራሷ ሳትሆን ሌሎችንም ሳታረካ ከምንም ሳትሆን በዚሁ መካከል ጊዜና ቀን ይሄድባታል። ጊዜ ብቻውን ሳይሆን እድሜዋንም ወዝዋንም ወጣትነቷንም ውበቷንም ይዞ ይሄዳል። እሷ ግን ሐሳቧ ሌላ ነው። ሰውን ማስደሰት፣ ለሌሎች ማሳለፍ፣ የብዙዎችን የህይወት ቀዳዳ ለመድፈን ስትባክንና ስትባዘን ዓመታትን ብታሳልፍም እሷ የኮንትራት ዓመቷን እንጂ የምድር ላይ እድሜዋን አትቆጥርም። ሳታስበውና ሳታስተውለው በሰው ሀገር 5ም 6ም 10ም 20 ዓመትም አሳልፋለች። የሚገርመኝ ይህች ነፍስ ስስት የሚባል ነገር አታውቅም። በብዙ የኸይር ቦታዎች ላይ አያታለሁ። ዲናዊ እንቅስቃሴዎች ላይ በብዛት እመለከታታለሁ። በየቻናሉ በየሶሻል ሚዲያው በተለያዩ በጎ ስራዎችም ላይ ተሳትፏ እጅግ ትልቅ ነው። ደግሞም የሌለችበት አገር የለም። ከቅርብ እስከ ሩቅ ከድሃ እስከ ሀብታም አገር እንደተንከራተተች አለች። ብዙዎቻችን እንደምናስበው ባለችበት አገር ደልቷት ሞልቶላትም አይመስለኝም። ያለችበትም አህዋል ደስ አሰኝቷትም አይደለም። ምናልባት ጥቂት ከብዙ ነፍሶች መካከል የተሳካላት ነፍስ ልትኖር ትችላለች። በእርግጥ የምትገርምም ነፍስ ናት። ዱንያም ሆነ መንፈሳዊ ህይወቷም ያለረካት ነፍስ፣ ከራሷ ቀንሳ እናት አባቷን ለማርካት እንቅልፍ የምታጣ ነፍስ፣ የወንድም እህቶቿን ቀዳዳ ለመሸፈን ሌት ተቀን የምትታትር ነፍስ፣ የችግር ቀዳዳዎች ብዛት ካላት አቅም በላይ የሆነባት ነፍስ፣ ለመልበስም ለመጉረስም ጊዜ ያጣች ነፍስ፣ ወደ አገር ቤት የምትልከው ሳንቲም ወንዝ የወረደች ጨው የሆነባት ነፍስ፣ ለሌሎች መቆምና መኖር ስትል የገዛ ራሷን፣ ትዳሯን፣ ልጅነቷን፣ ወጣትነቷን የረሳች ነፍስ፣ ያማራትን እንዳማራት እያየች የምታልፍ ነፍስ፣ ለባዳም ለዘመድም እንዳሰበች እንደተጨነቀች አልሞላለሽ ያላት የምትዋትት የምትቃትት ነፍስ፣ ያለችበት ሁኔታ እሷና ጌታዋ ብቻ የሚያውቅላት ነፍስ፣ ሰዎች ያልተረዷት እሷም ራሷን ማስረዳት አቅም ያጣች ነፍስ፣ መቼ ሆን ለኔም ለሌሎችም የሚያልፍልን ብላ የምትጨነቅ